ከፕሮቴስታንቱ ዲቤት የሚያደርግ ጠፋ። ስለዚህ እነዚህ ልጆች ደግሞ በልካቸው ስለሚጠበጥቧቸው ምን አሉ? ዲያቆንና ቄስ ነው የምንፈልገው። ምክንያቱም ከሰደብን ስድቡን ከፍ ያለ ሰው መሳደብ የበለጠ ይመጥነናል ነው ነገሩ። እና ስለዚህ እኔን ደጋግሞ ሲጠራኝ ዛሬ ገብቼ ዲቤቱን ተቀብያለሁ። ለምንድን ነው የምትዋሸው? እኔ 3ኛ ቀኔ ነው ይኸው ተቀብያለሁ። ዛሬም 24 ሰዓት እየገባ ስሜን እየጠራህ ይኸው ፈርቶኝ ነው የምትለው። በቃ አበበ ጉልላት አልሞተም ማለት ሞተ ያልከው የአበበ ጉልላት ብለህ ያሰማው ድምፅ ሰውየው በሕይወት አለ። የቀሲስ በትረ ድምፅ ነው። ስለዚህ ዋሽታል። መጀመሪያ ከዲቤት በፊት ውሸትህን እመንና ንስሐ ግባ ነው። ኦኬ። ስለዚህ አሁን ቀለሜ ሙቷን፣ ያ ድምፅም የአበበ ጉልላት ድምፅ ነው። የጓደኛ አብሮ አደጌን እናንተ አትነግሩኝም። አፈር እየፈጨ በግ እየጠበቀ አብረን ያደግን ትምህርት ቤት የነበርን ነው። እንዲህ እንባዬ ያመጣውን ልጅ አንተ ልትሞግተኝ አትችልም። ዲቤቱን እቀበላለሁ። ያ ድምፅ ያበበ ጉልላት ነው እያለ ያለው። ስለዚህ ምን ችግር አለው? በዚህ የሚያሰዳድብ ነገር የለም። አንደኛ ቅዳሴውን ስለሆነ እንከፍታለን። ከዚያ ይሄ ያበበ ጉልላት ድምፅ ነው፣ ይሄ ጓደኛዬ ሞቷል ካለ ምን ቀላል ነው። የቀዳሹን ይዞ መምጣት ነው ማለት ነው። ከዛ በኋላ ጨረስን እኮ በቃ ዲቤቱ አለቀ። ምንም ሰውየው ከመጣ እንግዲህ ሙቶ ተነስቷል ካለ እንግዲህ ሌላ ነገር ነው የሚሆነው። እስኪ ራሳቸውን ሙተው ተነስተው ነው ይህንን ሪከርድ ያደረጉት ቀሲስ ብለን እንጠይቃቸዋለን። ምክንያቱም ሲነሱ አበበ ጉልላት የሆነ እምነት አለ። የቻይና እምነት ነው ምንድነው? መጋቢ ብሉይ ከሆነ ጊዜ በኋላ ሙተን ስንሞት ሌላ የሆነ ሰው ሆነን እንመለሳለን እንደተባለው እና እንግዲህ አበበ ጉልላት ምናልባት ቀሲስ በትረ ሆኖ ተነስቶ ከሆነ አይዶን ነው እንደ ቀለሜ ቤት የማይሆን ነገር ስለሌለ ሊሆን ይችላል። እሱንም እንግዲህ በማስረጃ ያሳየናል። ዲቤቱን ከተቀበለ በጣም ጥሩ ነው። በቃ ቅዳሴም ስለሆነ ቅዳሴ አብረን አስቀድሰን እንወጣለን። እግዚአብሔር ይስጥልኝ። እሺ መጋቢ ግን ቀለሜ እንዳይታሰሩ አሁን ተላልፏል። አንድ ጥሪ ሁላችሁም ስሙ። እንግዲህ ይሄን የሚጠራኝና በዚህ ስም ሶሻል ሚዲያ ላይ ወጥቶ የሚናገር ቢኖር እግዚአብሔር ምስክር ነው። በፍትሐ ብሔር በየትኛውም ባለበት አገር ላይ ሆኜ እጠይቀዋለሁ። አይደፊባቸው ለነገሩ ይቅርታ እንግዲህ በዚህ አጋጣሚ የሚያሳስረኝ ከሆነ በጣም ከባድ ነው። በጣም ከባድ ነው እንደዚያ ማለት። እሺ ኤርሚያስ ላለው ከዚህ በኋላ እሺ ቶም ቀጥል። ቶኒ ቀሲስ እንትን አሁን በማርዝ ከሆነ ያ ሰው የሞተው የሀገሩ ሰው ያውቃል ወይ? በማርዝ እንዲሞታ የሕክምና መረጃስ አለ ወይ? በጣም ጎበዝ እኮ ነህ። ማርዝ የሰጠው ሰው ታስሯል ወይ? አሁን ወንድሜ ነው ይህንን ድምፅ የላከው ብሎ ባለፈው ያስታውሳሉ አይደለ? ቴሌግራም ላይ አሁን ወንድሜ ነው ላከው ብሎ ነው ድምፁን ያሰማው። ወንድሙ በማርዝ እንዲሞታ ሰውየው ያውቃል ማለት ነው። ያ ዲያቆን የነበረ ሰው በማርዝ እንዲሞታ ያውቃል። ስለዚህ ለህግስ ጠቁሟል ወይ? በማርዝ እንደተገደለ ዋናው በነገራችን ላይ የኔም ሀሳብ እሱ ነው። አንደኛ ቤተክርስቲያን እንደዚህ ገደለችው ስለሆነ ያለው አንደኛው ዓላማ እሱ ነው። በነገራችን ላይ የዚህ ዲቤት ዓላማም የድምፁን ማሰማትና ገሌ ነው ከሚለው በስተጀርባ በዚህ ጉዳይ ላይ ቤተክርስቲያን እንደዚህ በስጋ ወደሙ የገደሉት ስለሆነ ያለው እኔም የፈለኩትን ሪከርድ ይደረጋል። ባይዘው የዚያን ቀን ዲቤት ከገባ ማንም ሰው እንዳይቀር ላይቭ ሪከርድ ይደረጋል። ኤቪደንስ ነው፣ መረጃ ነው የምጠይቀው እኔ። ኦኬ የሞተበትን ምክንያት ኦልሬዲ እሱ ከዚህ ቀደም ተናግሯል። ኦኬ በእርግጥም አበበ ጉልላት ቄሶቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገላው ከሆነ ቤተክርስቲያን መጠየቅ አለባት ማለት ነው። መጠየቅ አለባት። አለበለዚያ ይቀጥሉ ሶሪ። አለበለዚያ ግን የቤተክርስቲያንን ስም አጥፍቷል። አንደኛ የአገልጋዩን ድምፅ ከፍቶ ይሄ ሰው ነው የሞተ በማለቱ ያልሞተ ሰው ገድሏል። አንድ ሁለተኛ
ቤተክርስቲያንን ከሷል። በምስራቱ ጉዳይ ላይ የከሰሰው ደግሞ ስቅጥጥ ሳይለው ማለት ነው ባይዘይ። ስለዚህ እንዲህ ዝም ብሎ የሚከፈት በህግ መዝጋት ስለሚያስፈልግ ነው። እኔ ዲቤቱንም አንደኛ የፈለግኩበት በዚህ ጉዳይ ላይ ለዚህ ነው እንጂ ፈን አይደለም። የባይዘይ እንደዚያ እንዳታስቡ ለማለት ፈልጌ ነው። ቤተሰቦችም እንዲቀርቡ የዚህ የሟቹ ቤተሰቦች እንዲቀርቡ በቃ እነሱም በማርስ እንዲሞታ ልጃቸው ካወቁ የተጠየቀ ነገር ይኖራል፣ የህግ ጉዳይ። ስለዚህ ቤተሰቦቹ እንዲቀርቡ ዝም ብሎ አሁን ቀለሜ ብቻ ያላት እንደውም እናት አንድ መረጃ ሰጥቶናል። እናቱን ዛሬ ማን ነበር ያላት? እናቱ ቆይ በኋላ ሪከርድ ተደርጎ ይሆናል ታውቃታለህ እናቱን ብሎ የሆነ እናቱንም ጠርቷል። ጥሩ ነው። እናቱ እንደውም ነገር መቅረብ አለበት። ቤተሰቡም እንዲቀርብ ሪከርዱ ልክልዎታለሁ። ቀሲስ ሪከርድ አድርጌዋለሁ። በጣም ጥሩ። እንግዲያስ እናቱን እዚያው ስሟንም ስለጠራ እናቱንም ማቅረብ ይቻላል። ልጅን የገደሉት ቄሶቹ ናቸው ካሉ እሳቸውም ጥሩ ነው። ኤቪደንስ እንዲያውም እኔ አበበ ጉልቃሲስ በትረን ይዤ እመጣለሁ ዲቤቱ ላይ ማስረጃ አድርጌ፣ እሱ ደግሞ እናቱን ይዘው ይመጣሉ ማለት ነው። አሪፍ ነው። በቃ በጣም ጥሩ ነገር ነው። እሺ ሌላ አብሮ ወንድማችን እንትናን ሜንሽን አድርጎኛል። እንትን አድርጓል። ማን ነው? ጌርሳምን በጌርሳም ልጅ ሞት ቀሲስ ዲበኩል ተሳልቀዋል ብሏል። አልተሳለኩኝም። እኔ እንኳን አይደለም በሰው ሞት፣ እኔ ሰው ሲሞት ፍታት መፈታ እማለቅስ እማዝን ሰው እንጂ በሰው ሞት እኔ በታምር ላደርገዋል ለህሊናዬ ለራሴ ብዬ ራሱ እኔ ራሱ በሞት ውስጥ ስለሆነ የማልፈው ማለት ነው። ሰው እኔ እድሜ እንዲያጥር አልፈልግም። በሰው ሞት ላይ እንዲህ ሰው ይሳልቃል፣ ለጠላቴም አልመኝም። ነገር ግን በዚያ ሰሞን እንደምታውቁት ዋን ሴቭድ ኦልዌይስ ሴቭድ በጣም ዝነኛ ሆኖ ነበር። ኦርቶዶክሳውያን ድናቸዋል፣ ይኸው ድኛለሁ እንኳን ማለት አይችሉም እያሉ እንትን ይሉ ነበር። ብትሞት እንኳን እርግጠኛ አይደለህም እያሉን ነበር። ኦኬ ዋንሲ አንዴ የዳነ ሰው ድነቱን አያጣም ብለው ሲከራከሩኝ እኔ እሱም ብቻ ሳይሆን ጠቅላይ ሚኒስትሩን ጭምር አንስቻ ካለሁኝ። ኦኬ ኃጢአት ያመነ ሰው ኃጢአት አይሰራም ማለት ያመነ ሰው ኃጢአት ሰርቶ ቢሞት አይጠየቅም ወይ ሲባሉ በፍጹም ደህንነቱን አያጣም አሉ። በኃጢአት ምክንያት አይጣም። ኦኬ አያጠፋም። ኃጢአት ቢሰራም ክርስቲያን ኃጢአት አይሰራም ነበር የመጀመሪያው እንትናቸው።